አንተ ጅል! አጎቴ ምን ነው መንገድ አልተመለስ እንዴ? ወዴት ነው? እነዚህ ገጣጥም ነገር ማግኘት አለብኝ። ሃሩን እና ይቅርታ ለመጠየቅ ተስማምተሻል? በእርግጠኝነት ሃሩን አንቺ ምስጥ ፈሪሃ አጎት ስለ ሁሉም ነገር ይቅርታ። ይሄ ምን ድምጽ አይደል እንዴ? ቆይ እዚህ ቤት ምን እየተፈጠረ ነው? ይቅርታ፣ በጣም ይቅርታ ነው ያልሽው? አዎ ይቅርታ። እኔ በጣም ተናድጄ ስለነበር ነው እንጂ አስቤው አይደለም። በእናትሽ ይቅርታ አድርጊልኝ። ይቅርታ ነው የጠየቅሽው? በጣም ግራ እያጋባችሁኝ ነው። እኔ ስመጣ እየመታሻት ነበር። አሁን ምን አጥፍታ ነው ይቅርታ የምጠይቅሽ? እንትን ማለት አውቄ ግን አይደለም። ምንም አላደረገች። ግን እኮ ምንም አላደረገች። እንዲሁ ዝም ብለን ነው። እሺ እንደፈለጋችሁ። አሁን ፈሪያና ደምስ? ቆይ እንዴት እንደገባህ ጠየቅከን? አባረሻቸው ነው? ሃሩን መድኃኒቱስ? እኔ የጠየቅኩሽን እየመለሽልኝ አይደለም። እነ ፈሪያስ? ችግር የለውም እመልስልሃለሁ። ግን አንተ የገዛው መድኃኒትስ አሳየኝ። አልገዛውም። አለመታመሜን ሰምተሃል ማለት ነው? ዋሽተሽኛል። አሁን ምንም ለውጥ አይመጣም። በጣም ጥሩ። ያንቺን ጥያቄ ከመለስኩልሽ አሁን ፈሪያና ደምስ የት እንደሄዱ ብትነግሪኝ ጥሩ ነው። አባረራቸዋለሁ። አቤት? ምንድን ነው ያልሽው? በትክክል ሰምተኛል። ቆይ ለምን ሲባል ነው የምታባረሪያቸው? ምክንያቱም የዚህ ቤት ባለቤት ስለሆንኩ። በጣም ታሳፍሪያለሽ። ደግሞ አትርሺ፣ አንቺ የዚህ ቤት ባለቤት አይደለሽም። እኔም እንደዛው። ልክ ነህ። አንተ አይደለህም፣ እኔ ነኝ። ምንድን ነው? አንብቦ የማን ነው? ምንድን ነው? መና ቆይ ይሄ እውነት ነው? እኔ ልመልስልህ። የምታየው ልክ ነው ልጄ። እኔ የዚህ ትልቅ ቤት ባለቤት ሆኛለሁ። እንዴት ሆኖ ነው ታዲያ ይሄን ያደረገው? በትክክል። እንዴት ግን? እኮ ልትፋቷን ነበር። የሆነ ነገርማ አድርገሻል። አንተ እንዴት ነው የምታወራኝ? እኔ እኮ እናትህ ነኝ። ስለዚህ ጉዳይ በኋላ እንነጋገራለን። አሁን መና። አቤት ሃሩን። ቆይ ፈሪያና ደምስ ሲወጡ ያሉት ነገር አለ እንዴ? ማለት አለ አይደል? የት እንደሄዱ ከነገሩሽ ወይም ደግሞ ሲያወሩ ከሰማሽ? ወዴት ነህ? መና አንቺ መልሽኝ። ምንም አላሉኝም። የት እንደሚሄዱም አላውቅም። ግን ከወጡ ብዙ አልቆዩ። ምንድን ነው የሰማሁት? መና አማራጭ አጥቼ ነው ሃሩን። ፈሪያም ደግሞ መናገር የሌለባትን ነገር እየተናገረች ነበር። ሁይ ልዕልቷ ድራማ ጀመረች። መና ሁላችንም አንቺን ለመርዳት እየሞከርን ነበር፣ ግን አይገባሽ። ወዴት ነው? እና ፈሪያን ማግኘት አለብኝ። አንተ ልጅ አብደሃል እንዴ? ፊት ሲሰጡ በጣም ትቀጣለህ። ይኸውልህ ከፈለክ ሄደህ አግኛቸው፣ ከፈለክም አታግኛቸው። ግን እዚህ ቤት ይዛቸው እንዳትመጣ። ፈሪያና ደምስ እዚህ ይመጣሉ። ህይወት ለመጨረሻ ጊዜ ልንገርህ ሃሩን፣ የፈሪያ እዚህ ቤት መምጣት እርሳው። አለበለዚያ ምን? ሃሩን አንተም እዚህ ቤት አትገባት። ቆይ ምንድን ነው የሚያስቅህ? የሚያስቅ ነገር አለ። እኔ ተከታይ ላሳይሽ። ቆይ ምን እየተፈጠረ ነው ያለው? ሃሩን እንዴት ነው ህይወት እንደዚህ ተዳፈራት? ቆይ ለምንድን ነው ብቻዋን የፈለጋት ሃሩን? ይሄን ነገር እንደምን መስማት አለብኝ።
ልጄ ምን ነው ሀሳብ ውስጥ ገባሽ? ፈሪያ። አቤት አጎቴ። ምንድን ነው እንደዚህ እያሰብሽ ያለሽው? ምንም ዝም ብዬ ነው። ገባኝ። ምናን በጣም አዝንሽባታል አይደል? እንደውም በተቃራኒው አዝኜላታለሁ። አልገባኝም ፈሪያ። ድጋሚ እኮ መናጨቀችሽ፣ ከዛም ቤት አባራሻለች። አልረሳሁትም። የተናገረችኝም ቃል ለእኔ በጣም ከባድ ነው እኮ። እንዴት ሆኖ ነው ድጋሚ የምታዝኝላት? አጎቴ መና መናገር ያቃታት ችግር ውስጥ ናት። ምን? አዎ በጣም እርግጠኛ ነኝ አጎቴ። በምን እንደሆነ አላውቅም፣ ግን ህይወት መናን እያስፈራራቻት ነው። በእርግጥ ልክ ነሽ። መና ህይወት ስትኖርና ሳትኖር ባህሪያው ይቀያየራል። እሱን እኮ ነው የምልህ አጎቴ። እና ሙሉ በሙሉ በሚባል ደረጃ መና ተቀይራለች። የሆነ ነገር ማድረግ አለብን እንዴ? በሚገባ ታዲያ እስኪመለስ ድረስ የግድ መና ላግዛት ይገባል። እንደዚህ ሆነ ጥያት መሄድ አልችልም። ግን እንዴት ነው ልንረዳት እንችላል? እሱን አላውቅም አጎቴ። የግድ እህቴን ማገዝ አለብኝ። አይዞሽ ነርበህ፣ ሁሌም ከጎንሽ ነኝ። እሺ ነው ዳገት። እንሂድ በቃ። ይቅርብኝ እንዴ? አይ ለነገሩ ለሆነ ነገር ሊረዳኝ ይችላል። ባዳመጣቸው ጥሩ ነው። ወይኔ ግን ህይወት ከያዘችኝ ያለቀልኝ። እኔንም አባቱ የምለው የምትገለን አምላኬ እባክህን እንዳልከልክ እርዳኝ። ቆይ ከመጀመሪያው ነው ለእኔ መታዘዝ ያቆምኩ አንተ? አየህ መልስ የለህም። ስለዚህ ቤቴ ላይ አልፈልግም። ምን ማለት ነው ህይወት? በደንብ ሰምተኸኛል። እዚህ ቤት ያለውን ስራ አልቋል። እንደውም አላገዝከኝም። በተቃራኒው እነሱን ስታግዝ ነበር። ስለዚህ ይሄን ቤት ለኔ ተውልኝና ከዚህ ቤት ውልቅ ብለው ይሄድ። አምላኬ ወይ ምንድን ነው የምሰማው? ብቻ ሀሩንም እሺ ብሏት እኔ ብቻዬን ከሷ ጋር ልቀር። ሰምተኸኛል አሮ? ቤቱን ጥለው ውልቅ በል። አሁን ልብሶችን አዘጋጅ። ህይወት አልችልም። አቤት ምንድን ነው ያልከው ሀሩን? በደንብ ሰምተሽኛል። እኔን ከዚህ ቤት ማስወጣት እርሺው፣ መቼም አልወጣም። አንተ ልጅ እያበድክ ነው። በቃ የፈራሁት ደረሰ አይደል? ምንድን ነበር የፈራሹ? አሁን ግልጽ ሆነልኝ። ሀሩን ፍቅር ይዞ ነው አ? አንተ ጅል የሆንክ ጅላጅል። እኔ ትጠቅመኛለህ ብዬ ወደዚህ ቤት ባመጣ ጭራሽ እነሱ መጠቀሚያ ሆንክ። ምንድን ነው የሰማሁት? ሀሩን ፍቅር ይዞታል። አልዋሽም ህይወት፣ አዎ ፍቅር ይዞኛል። አንተ የተረገምክ። አቁም ህይወት፣ ፍቅር ያዘኝ ፈልጌ አይደል። አሁን እኔ ነኝ አንተን ያሳደግኩ? የኔ ሀሩን የምር ከኔ ፍቅር ይዞታል። ስለ አንተ ፍቅርና ተረት እኔ አይገባኝም። በአንተ ምክንያት እኔ ስራዬ እንዲበላሽ አልፈልግም። ተግባባን? እዚህ ቤት ውስጥ ገና ብዙ ማደርገው ነገር አለ። ለምሳሌ ፈሪያ እዚህ ቤት ትመለሳለች። ቆይ ያልገባኝ ነገር ይሄ ሁሉ ድፍረት ከየት ነው ያመጣኸው? ጥሩ ጥያቄ ነው። በባዶ እጄ እንደዚህ እንደማልል ማውቅሽ ትልቅ ነገር ነው። ምንድን ነው ሀሩን? ቆይ ጠብቂኝ አንዴ። ምንድን ነው ይሄ? ተቀበይኝና አንብቢው። ምንድን ነው? አዝናለሁ። ራስ ሰው ላይ ማሴርን ካንቺ ነው የተማርኩት። እኔ ይሄን ማድረግ አላምንም። ቆይ ይሄ ምንድን ነው ሀሩን?
ሁሉም ማስረጃዎች በእጆቼ ናቸው ማዬ። ምን እያደረክ ነው ልጄ? እኔ እኮ እናትህ ነኝ። አውቃለሁ ለገንዘብ አሳልፈሽ ትሰጭኛለሽ ብዬ ስለማስብ ነው እነዚህ የወንጀል መረጃዎች የሰበሰብኩት። ሀሩን ቆይ ምንድን ነው የሰጠሁት? የምን ወንጀል የምን መረጃ ነው? በጣም የምታሳፍር ልጅ። ምንድን ነው ይሄ? ምንድን ነው? በጣም ይቅርታ ህይወት፣ ይህን ስለቀደድሽው ምንም የሚለወጥ ነገር የለም። አንተ በጣም የምታሳፍር ልጅ ነህ። በጣም ነው የምታሳፍረው። እሺ ህይወት፣ ከዚህ በኋላ የዚህ ቤት ጉዳይ አንቺ እንዳልሽ ሳይሆን እኔ እንዳልኩት ነው። ምን? ይቅርታ ማለት ፈልጌሽ ነበር። አንቺ ውሻ ልጅ ተደብቀሽ ስትሰሚኝ ነበር? ኧረ እንደሱ አይደለም። መቼም አላምንሽም። ምንድን ነው? እቺ የተረገመች ልጅ የምናወራውን ሁሉ ትሰማ ነበረ። እውነት ሀሩን፣ እኔ ምንም ነገር አልሰማሁም። ህይወት፣ ምናንተ ያት? ምን አልክ አንተ? በደምብ ሰምተሽኛል። ምናንተ ያት? እኔ ከዚህ በላይ መቋቋም አልችልም። መና፣ ተደብቀሽ ስታዳምጪ ነበር እንዴ? እምላለሁ ሀሩን፣ እኔ ምንም አልሰማሁም። አንድ ምክር ልምከርሽ፣ የሰማሹ ካለ እንኳን እንዳልሰማ መሆኑ ጥሩ ነው። ሀሩን ግን ምንም አልሰማሁም። ሀሩን የት ነህ? እየሄድኩ ነው። እነ ፈሪሃ ልታመጣቸው ነው? አዎ መና፣ እሺ ካለች አጎቴ ምን ነው መንገድ አደረግነት እንዴ? መንገድ ምን ያደክማልሽ ነው ፈሪያ? ሀሳቡን ያደከመኝ። ንገረኝ እስኪ ምንድነው እንደዚህ ያሳሰበ? እንዴት አላስብ የኔ ልጅ፣ ቤት እንደሌለው ሰው በየሜዳው ስንንከራተት። አጎቴ ይቅርታ። እንዴ እኔ እርግብ፣ ለምንድን ነው ይቅርታ የምጠይቀኝ? እንደዚህ እንድትንከራተት ማደርገህ ነው ስለሆነ አንቺ አይደለሽም ተጠያቂ። መጠየቅም ካለበት እድላችን ነው። እውነት ነው አጎቴ፣ ለሱ ደግሞ እኔ ነኝ ምስክር። እሺ አሁን ወዴት ነው የምንሄደው? አላውቅም አጎቴ። ፈሪያ፣ አንሺው። ማን ይደውላ? አሮን ነው። አንሺለታ ታዲያ። አይ ለምን አጎቴ፣ በቃ ይሄኔ ከቤት መውጣታችንን ሰምቶ ነው። እጭ ከሱ ውጭ ሊረዳን የሚችል ሰው የለም። ሄሎ አሩ። ሄሎ ፈሪያ፣ እንዴት ናችሁ? ደህና ናችሁ? አዎ አትጨነቅ፣ ደህና ነን። በእርግጠኝነት ከቤት መውጣታችንን ሰምታ ነው አይደል? ልጠብቁኝ እኮ ይገባ ነበር። ምን የሚቀየር ነገር ነበር? እሺ አሁን የት ናችሁ? እሱን ሳገኝሽ እነግርሻለሁ። ገባኝሽ፣ መጣሁ። ወይኔ ሀሩን፣ ቆይ እንዴት እኔ ህይወት ላይ እኔ ባሳደግኩኝ እንዴት እንደዚህ ታደርገኛለህ? እንዴት ሀሩን፣ እንዴት እንደዚህ ታደርገኛለህ? ወይኔ ህይወት፣ አንተ ደግሞ ሄሎ፣ ኧረ ተወኝ። ምን ሰላም አለ? አሁን በደንብ አዳምጠኝ። ጉድ ሆነናል። አይ አሁን እንኳን በአሁኑ ፈሪሃ አይደለችም፣ ያ የተረገመ ልጅ ነው እንጂ
ሌላ ማን የተረገመ ልጅ አለ? ሀሩን ነው። በቃ አንተ ደግሞ ሀሩን ልጅሽ እያልክ አትጥራ። ይኸውልህ የያዝኩትን ሚስጥር አወጣብሻለሁ ብሎ አስፈራራኝ። እኔም ስሰማ እንዳንተ ነበር የደነገጥኩት። እሺ አሁን ምንድን ነው የምናደርገው? ማርያ ሀሩን ደህና ነህ ልጄ? ደህና ነኝ። ማላገኝሽ መስሎኝ በጣም ፈርቼ ነበር። ሀሮኔ እኔም እኮ አለሁ ልጄ። አይ አንተንም አጎቴ። ለነገሩ ካንተ ውጪ እዚህኛ ማንም ሊረዳን አይችልም። አሁን ተነሱ፣ ከዚህ ቦታ እንሂድ። ወዴት? ደምስ ፈሪያ፣ እባካችሁን እምቢ እንዳትሉ። ምንድነው ሀሩን ንገረን። እቤት እንመለስ እባክሽ ፈሪያ፣ እክስሻለሁ። ድጋሚ እንደዚህ አይነት ነገር አይፈጠርም። አሁን እሺ በይ። ግን እሺ ይሉናል ማለት ፈሪያ፣ ተስማማሽ እንዴ? እየጠየከኝ አይደል እንዴ? ነው ወይስ መስማማት አልነበረብኝ? በጭራሽ እንደዛ አላልኩም። ግን ደግሞ እንደዚህ በፍጥነት ትሰሚኛለሽ ብዬ አላሰብኩም። አዎ፣ ግን የምመለስበት ትልቅ ምክንያት አለኝ። የምን ምክንያት ልጄ? ያጎትሽ ጥያቄ ልክ ነው። የምን ምክንያት ፈሪያ? መና? አዎ መናን በዚህ ሰዓት ብቻዋን ልተዋት አልችልም። ምንም እኮ ደህና አይደላችሁ። ይህንን ጉዳይ እንኳን ልጅ ሀሩንም ሳያስተውሉ አይቀርም። አላውቅም። እንደውም እንደመታችሽ ነበር የሰማሁት። ድጋሚ እኮ አመናጭቃኛለች። እና አልተናደድሽባትም? በጭራሽ። እንደውም አዘኝላታለሁ። ቢያንስ ታዲስ እስኪመለስ እንኳን ከጎኗ መሆን አለብኝ። አይ ፈሪያ፣ እንደተለመደው እያስገረምሽኝ። እርግቤ እንደዚህ ነች። እንደዛ ከሆነ አሁን ነው እንሂድ። ግን ሀሩን እሺ ብላ ህይወት ድጋሚ ታስገባናለች? ያው ለሁለታችሁም ይቅርታ ጠይቃ። ምን? ህይወት እኛን ይቅርታ ልጠይቅ? እንዴት ሆኖ ነው እንደዛ የሚሆነው? ሁሉም ነገር በአይናችሁ የምታዩት ይሆናል። ሀሩን ግን እርግጠኛ ነህ? ዝም ብለሽ እመኚ። አሁን ነው እንሂድ። አጎቴ ቆይ ምንድን ነው የሰማሁት? ህይወት ወንጀለኛ ናት? በዛ ደግሞ ሀሩን እናቱ ላይ ማስረጃ ይዞባታል። ማስረጃ ሀሩን ክፍል ያለውን ማስረጃ ማግኘት አለብኝ። እዚሁ ነገር ማግኘት አለብኝ። እነዚህ ምንድን ናቸው? ወይኔ ሀሩን አለኝ ያለው መረጃ ነው። እነዚህ ገጣጥሜ ነገር ማግኘት አለብኝ።
ይሄው በስተመጨረሻም ደረሰ። ይሄ ቤት እኮ አለቃ። ምናልባት ያንቺ ስለሆነ ምን አልክ አሮን? ምን እንግባ? ቆይ ከመግባታችን በፊት ፈሪያ አንዴ ላናግርሽ። ችግር አለ አጎቴ? ብቻችንን እንሆን። ቆይ እኔ ልሂድላችሁ፣ በቃ አውሩ። ግን እኮ ችግር የለም ፈሪያ፣ የቤተሰብ ብዙ ጉዳይ ይኖራል፣ እረዳለሁ። አጎቴ ምን ሆነ ነው እንደዚህ እየረዳን ያለን ልጅ አባረርከው? የግድ ብቻችንን ማውራት ስላለብን ነው። እሺ ምንድን ነው አጎቴ? አሮን ምን ለማለት ፈልጎ ይሆን ቤትሽ ስለሆነ ያለው? አላውቅም አጎቴ። የሚያውቀው ነገር አለ እንዴ ስላንቺና ስለዚህ ቤት? አዎ ማለቴ በግልጽ አላወራንም፣ ግን ያው ብዙ ነገር ጠርጥሯል። አውቋል በይ እንጂ የሚያወራውን አትሰሚም እንዴ? አላውቅም አጎቴ። አንድ የማውቀው ነገር ቢኖር ሀሩን እኛም በጣም እየረዳን ነው። ለምን? አላውቅም፣ ግን ሀሩን በጣም ጥሩ ሰው ነው። ልክ ነሽ። ደግሞ የህይወትን ልጅ መሆኑን አትርሺ። እናያለን። አሁን ግን ሌላ ነገር ይመስለዋል። ሀሩን እንጥራው። ሀሩን ሀሩን! አቤት። ሀሩን ይኸውልህ አጎቴ እኮ አሁን ንግባ። አጎት ደምስ መና፣ አንቺ መና፣ መና፣ መና! ቆይ የት አባሽ ሄደሽ ነው አንቺ? በእርግጠኝነት ሀሩን ክፍል ነሽ አንቺ ምስጥ። አንቺ ምስጥ እዚህ እንደማገኝሽ እርግጠኛ ነበርኩኝ። ላጸዳቸው እኮ ላጸዳ ገብቼ። ኧረ እባክሽ እንኳን እንዳንቺ ደንባራ ይቅርና የዝንብ ጠንጋራ ራሱ አውቃለሁ ህይወትሽ። ግን ምንም ላደርግ አይደለም፣ ዝም ብዬ ለማወቅ ብቻ ነው። በጣም እየተዳፈርሽ ነው። ቆይ እንድገድልሽ ነው የምትፈልጊው? እባክሽ ምንም እንዳታደርጊ። አንድ ነገር ልንገርሽ መና፣ የሰማሽው ሁሉ እውነት ነው። መና እኔ ወንጀለኛ ነኝ። ምን? አዎ ከሰማሽው ውጪ ሀሩን የማያውቀውን ነገር ልንገርሽ። እንዳንቺ አይነት ከንቱን ገድያለሁ። ምን ህይወት? ምንድነው የምታወሪው? የምር አንቺ ሰው ገለሻል? በሚገባ መና። እኔ ይሄን ማመን አልችልም። ችግር የለውም፣ ስገልሽ ታምኘኛለሽ። ህይወት ባሪቱ አንቺ ጅን ለዛሬ ተርፈሻል። በሂጂና በሩን ክፈች። ወይ ሀሩን፣ ወይ ሀሩን፣ ወይ ሀሩን! አንተ ደደብ ምንድን ነው ያደረከው? ምንድን ነው ያደረከው? ተመስገን ፈጣሪ፣ ከዚህ ሴጣን ሴት እያወጣ መጣው። ሀሩን መና፣ እንዴ ቆይ እነ ፈሪያን አጣናቸው ማለት አትደውልላቸውም ነበር? ተረጋጊ፣ አግኝቻችኋለሁ። እና የት አሉ? እምቢ አሉ አይደል? ፈሪያ፣ አጎደምስ ኑ ግቡ። ፈሪያ በድጋሚ በጣም ይቅርታ። እሺ በጣም አልተቀየምኩሽም። ችግር የለም። እውነት ስለተመለሳችሁ በጣም ደስ ብሎኛል። ፈሪሃ እንደዚህ ያደረኩት የሆነ ነገር ፈርተሽ ነው? እርግጠኛ ነኝ አይደል? ማን የመጣው? መና? አይ ምን ነገር አልፈራውም ፈሪሃ። በቃ አንቺ ያወራሽው ነገር ስላበሳጨኝ ነው። አለቀ። ማን እንደመጣ ትናገረኝ እንዴ አንቺ ልጅ? ፈሪሃ ይወት
ድጋሚ እንገናኛለን ብዬ አላሰብኩም ነበር። ለነገሩ መች ሰው ባሰበበት ብሎ ያውቃል። እውነት ብላ ላጎት ደምስ ላይፍ እንደዚህ ስትሆን ደስ ትላለች አይደል? አይደል ውዷ እናቴ? ምን እያደረክ ነው ሃሩን? ፈሪያ አጎት ደምስ። ሃሩን የጠየቅኩን አልመለስክልኝም። ምን እያደረክ ነው? እኔ ምንም አላደረኩም። አንቺ ግን የሆነ ነገር ታደርጊያለሽ። እንደተነጋገርነው አጎት ደምስና ፈሪያን ይቅርታ ትጠይቂያለሽ። ምን አልክ አንተ? እኔ ህይወት ነኝ እነዚህን ይቅርታ መጠየቃቸው? በመጀመሪያ ደረጃ እነዚህ አይደሉም ፊት ለፊት ላይ ቆመው የምታያቸው ፈሪያና አጎት ደምስ ናቸው። አያገባኝም ሃሩን። ከዚህ በላይ እንድናገር አታድርግኝ እናቴ። ይቅርታ ጠይቂያቸው ከዚህ ቤት ስላባረሻቸው። በህይወት በቃ ተዋት። ዋናው ነገር መመለሳችን ነው። በጭራሽ እንደዚህ አይሆንም። ህይወት ይቅርታ ትጠይቃቸዋለች። በጣም ጥሩ። ቅድም ባወራነው ሀሳብ አልተስማማሽም ማለት ነው። ሃሩን ምንም ልታደርግ አትችልም። አይ አይምሰልሽ። ምንም ቢሆን ያንቺ ልጅ ነኝ። እንደው መጣው ሃሩን እና ይቅርታ ለመጠየቅ ተስማምተሻል? አዎ። ፈሪያ ደምስ አንዴ እናቴን አዳምጧት። ፈሪያ የፈሪያ አጎት ስለ ሁሉም ነገር ይቅርታ። ልጄ ደስ እንዳለህ አልጠራጠርም። በጣም ደስተኛ ነኝ እናቴ። አመሰግናለሁ። ማና ተከታይ። እሺ በድጋሚ ስለመጣችሁ በጣም ደስ ብሎኛል። እሺ መጣሁ። ተቀመጡ። ወይኔ ሃሩን 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 በቃ እኔ እንደዚህ አንተ መጫወቻውን ይልቀር። ህይወት ፈለግሽ? ግቢና በሩን ዝጊው። አሁን አሳውቂኝ። ምን ነው ማሳወቅሽ? እንድታግዥኝ ይፈልጋለሁ። እኔ አንቺ ምንድን ነው የማግዝሽ? ሃሩን በእጄ እንዲወድቅ እፈልጋለሁ። ምን እያልሽ ነው? ሃሩን እኮ ልጅሽ ነው። ሃሩን ከእንግዲህ በኋላ ልጅ አይደለም ጠላቴ ነው። እሺ ጠላቴ በቃ። ምን አምጡ እቃችሁን ላስቀምጠው። ምን አጎቴ ችግር አለ እንዴ? አዎ ችግር አለ። አሁን ደግሞ የምን ችግር ነው? ህይወት ይቅርታ ጠይቀችን እኮ። ከዚህ በላይ ችግር አለ? ከጎንህ ነበርኩ እኮ። ታዲያ ምንድነው ችግሩ? ይህን ልጅ እንደዚህ የዋህቱኝ በሃሩንና በእሷ መካከል የሆነ ችግር አለ። እሱንማ እኔም አስተውየዋለሁ፣ ግን ምን ሊሆን ይችላል አላውቅም፣ ግን መጠንቀቅ አለብን። አልገባኝም አጎቴ። ቆይ ሃሩንን የምንጠራጠረው እያልከኝ ነው እንዴ? አሳ ጉርጓሪ ዘንድ ያወጣል አይደል የሚባለው? መጠርጠሩ ያወጣል። እሺ አጎቴ አንተ በቃ ትጨነቅ። እሺ ይቅርታ ጥያችሁ ጠፋው አይደል? ችግር የለውም። አሁን እንደሆነ ቤታችን ነው። እኔ የምፈልገው እሱ ነው። ፈሪያ ችግር አለ እንዴ? ወይም ደግሞ የምፈልጊው ነገር? ሃሩን አንድ ጥያቄ ልጠይቅህ? ይቻላል፣ ጠይቂ። እናትህ እንዴት አሳመንካት? ያው ጥፋተኛ ስለሆነች ጥፋቷን አመነች። አትዋሽ።
እኔም አጎቴም የሆነ ነገር እንዳለ አስተውለናል። አዎ ልጅ እናትን እያስፈራራት ነው እንዴ? ሀሩን እባክህ ዝም አትበል፣ መልስልኝ። ፈሪያ አጎቴ እናንተም መዋሸት አልፈልግም። እኛም እኮ እንድትዋሽን አንፈልግም። በል እውነቱን ንገረን። ልክ ናችሁ። እኔና እናቴ ጋር የሆነ ነገር አለ፣ ግን ደግሞ የእናትና የልጅ ጉዳይ ነው። ማለት አልገባኝም። ስለዚህ አትነግረንም? አዎ ፈሪያ፣ ምንም ነገር አልናገርም፣ ምክንያቱም እናንተን ስለማይመለከት። ሀሩን ቆይ ምን እያልክ ነው? ምንም እየገባኝ አይደለም። ለምሳሌ ፈሪያ፣ ቅድም አንቺና አጎት ደምስ የምታወሩት ነገር ነበራችሁ። ግን እኮ አንተና እናትህ ጎዳና ላይ እኛ ያለንበት። አጎቴ እውነቱን ነው ሀሩን። እኛን ይቅርታ እንድትጠይቅ አስገድዳት ነው አይደል? ማስገደድ አይደለም፣ ስምምነት። ስምምነት? አዎ በስምምነት ነው። ከዚህ በላይ ጠይቅ። ሀሩን ቆይ እባክህ አንዴ ስማ። ፈሪያ ሀሩን እውነቱን ነው። እሺ ይብቃሽ። አጎቴ ፈሪያ እሺ በይ፣ ባይሆን እናመስግን። እሺ ሀሩን እናመሰግናለን። ከልባችን ነው እንጂ ምንም መሄጃ አልነበር። ይህም አስፈላጊ አይደለም። ደግሞ ይህን ያደረኩ ያለሁት ጥፋቴን ለማስተካከል። በቃ እኔ ምና ክፍል ሄጄ እረፍት ላድርግ። ይሄ ምና ድምፅ አይደል እንዴ?